لك مركب እየሰማንሽ ነው ምን guys everybody tap tap ግበሩ guys tap 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 አድርጉ ደብል ነው guys የሚመጣው guys double now first gift is double ነው እስቲ ሙዚቃ ሪከመንድ አድርጉኝ guys ዛሬ ደግሞ ዘፈንም አትከብዙ ሽሮ ይልላል ምን እንደ ቆይ አይደለም እኮ እናንተ ምን አይነት ቦሪንግ ጁማአ ነው ቢስሚላህ ደብናው ገደለቻትና ማለት ፓርት 6 ላይ ሀሳብ ተቀይሯል ሂጂ በቃ ወይኔ ቤትና አረ እናንተ የሚታርጉት ይዝማን ቦልያማ ለማታረጉት ዶቼ ቁጭ ብላችኋል ሁላችሁ ብሎክ ተደረገ እሳይ ግልግል ቆይላ ክላጭ አረ ቆይ እዚህ ያሳያችኋለሁ ከዚህ ጌም በኋላ እግዚአብሔርን አሳያችኋለሁ አይደለ ሞታላችሁ አልጎጅ ቆይታለ ሚራ እንዴት ነው የሌለችው? ሚራ እኮ አይተዋለች እኮ ላይ አንደኛውን እኮ ሪፖስት አድርገዋለች ያገሬ ልጅ ብላ እንዴት ነው ያላየችው? አይዞሽ ማለት ነው። ኦኬ ወይ እግዚአብሔርዬ ይቀታሚ ጋይስ ሁለት ሰው አንዳንድ አበባ እሺ ጋይስ ሁለት ሰው አንዳንድ አበባ ሚራ እኮ ሪፖስት ሁለት ሰው ተወዳችሁ ሁለት ሰው ጋይስ እኔ ተሌለ ሁለት አበባ ጭራሽ ሁለት አበባ አረ ቶሎ ሚት አድርጓት ሳይለፉና ትሮል ወይ ትሮልማ ምን አባቱ she's the one writing the script አይተዋል ግን ትሮል አይተዋል ደብሉን አይተዋል ጋይስ አንድ ሰው አንድ አበባ ጋይስ ደብሉ እየመጣ ነው ደብሉን ተጠቀሙ ቲንክ ደብሉ ጋይስ ደብል ነው እንትን ደብል ነው ሶፊያ አሁን ይዱበት እንትን ደብል ነው ተሞታለህ በቃ ረብስማ አመ ጋይስ እንትን ደብል ነው ይሄ ላስት ጌማችን እናደርጋለን ጋይስ እንትን ደብል ነው 3000 ገብተን እንጣቸው እኔ ተቀጥቼ ቀሪና ሀቡ እንኳን ተቀጣው ሶ ዚስ ፋይር ዩት እኔ እኮ ያሳቀኝ ሪአክሽን እኮ አንድ ፓርት እኮ አይደለም 6 ድረስ እኮ ነው አስኮ ሙሉን 6 ድረስ አይተሻል አሁን 6 ትላንትና ነው 6 አሁን ትላንትና ነው የወጣው ምን ካለዛ ለውጣ ነው ወይ እኔ ማሪክ ይሻንተ ከብትወጣ ምን አይነቱ ነው ደግሞ በእናታችሁ እሺ ታፕ አድርጉ ጀመር እኔ ታደል ወይም በልቱታ ናይማ خلاص انت لما تمشي خلي انا بشوفها اوكي ها منو منኛ ነው ያለው لا اذا طلعتي زي مبارك انا موجود لك ገደሉኝ ነው የምላችሁ ጋይስ ሲሞር ካርድስ ተፈበል አረ ይሄኛው ይለያል ኦሆሆ ይላላ ምን እየበላሽ ነው ንግስቷ? ወይዬ ምን እየበላሽ ነው? ዛሬ ጾም አይደል? ሰሐው አፍያ ሽሮ ማን ይጠየቀሽ? ተባረከ ይሁን ማለት ነው። ሰሐው አፍያ አሚን። አይ እኔ ባለትዳርና ያንቺ ዛሬ እና እናት ነኝ።
ጠጣሁ። 3 ሲኒ ቡናዬን ጠጣሁ። አሁን ቁርሴን በላሁ። ይመስገን ፈጣሪ። የአንድ ልጅ እናት ነኝ። አባትኛ አላልኩ። አሁን ደግሞ እርጉዝ ነኝ። አሁን ደግሞ ድጋሚ እርጉዝ ነኝ። የሁለተኛ ልጄን እናት ማን ላይ ሙድ እያሽናንቺ ኧረ እባክሽ እዛ ማርያ ጋር ባለትዳር ናት ሲሉ ያሽሙርማ ለኔ ነው ገብቶኛል። እንደዚህ አይነት ነገረኛ ሰዎች አጋጥሞሽ አያውቁም? የተናገርሽው ሁሉ ለእነሱ የሚመስላቸው እሱ እኮ ሀቢባ በጣም ኢንሰኪዩሪቲ ያለበት ነው። እግዚአብሔር እናቴ ስሜ ካልተጠራ አልሰማም። አንዳንዴ ስሜንም ጠርተሽ አልሰማሽም አይደለም በአሽሙር ተናግሮ አንድ ይገርሙኛል። አንዳንድ ሰዎች የተናገርሽው ነገር ሁሉ እነሱ ሊመስል፣ ቀጭን ከሆኑ ስለ ቀጥነት ከተወራ እነሱ ሊመስላቸው፣ ወፍራም ከሆኑ ስለ ውፍረት ከተወራ እነሱ ሊመስላቸው፣ እርጉዝ ከሆኑ ስለ እርጉዝ ከተወራ እነሱን ብቻ የሚመስላቸው ከብቼ ልትሄድ ወይ ቆይ ማሪ ሙዚቃ ስሙ ንገሪኝ እስኪ ስሙ ሰርች ላድርገው ማሚ ማሪ ውይ እሱ ነው እንዴ ላግባት የሚለው ያው በሙስሊሞች ይፈቀዳል አይደል? ምናምን የሚናገር ሰው በራሱ 3-4 ይፈቀዳል። አሽሙር የሚናገር ከሪ ነው የተባለ ነገር ሁሉ እሱን ሁለተኛ እንድታረጋት ነው ሀቢባ። ኤሊሚኔሽን ጌም እንጫወትና ይወጣ ይወጣ። እኔ ስሜን ካልተጠራ ለእኔ ራሱ አይመስለኝም። ኧረ ስሜን ጥሩ ነው በስፓም ላይክ እሺ፣ ላኩታ ሰው ላድርጋችሁ። በስፓም ላይክ እግዚአብሔር ማሚ ይገላል። የማሚ ናት ባይተው ሳምሪ አላልኩም አላልኩም። አንቺ ጀርዛ ለማታ እዚህ ጋር ያላችሁት ፖፕ ስሞክ ምናምን ድንበር አትለፉ። አሁን ማሚ ቀልድ አያውቅም። ማሚ ቀልድ የማያውቀው በሚወደው ሴትና በጫቱ ቀልድ አያውቅምና ተረጋጋ። ፖፕ ስሞክ የማሚ ናት። እሺ ማርያም ወይ አትጃጃይብኝ ወደዛ እንዴ! ቆይ ፋየር ላሳይክ እኮ ነው አትጃጃይብኝ ወደዛ። ማን ተጃጃለብሽ? ሴትዮ እያስረዳሁት ነው። እዚህ አንዱ አለ ተከንፏል። ደግሞ የፖፕ ስሞክ የሚባል ሰውዬ አጠገብክ ያለ ማሚ ሀቢባ እኔ ባለትዳር ነኝ አልኳቸው። ከእሷ ጋር ካላቸው ሰዎች ጋር ያጋባችኝ ከሆነ እኔ እወጣለሁ። አትፈልግም ባለትዳር ነኝ እያለች በግድ እያጋባሻት ከሆነ ትወጣለች። አንቺ ከወጣሽ ምን እንጎዳለን? አይ በቃ እኔ አኩርፍ ይኸው ጭራሽ ባለትዳር ነኝ ልወጣ ነው። ኧረ እባካችሁ አድቡ። እዚህ ቤት ያላችሁት ወንዶች ይኸው ልትወጣ ነው። አገባሻለች ለተባለች ብቻ ትወጣለች። አዋ ካልፈለኩ አትፈልግም። እሷ ባለትዳር ነኝ ተውኝ እያለች ነው። ማሚ ሰማህ አይደለ? ፖፕ ስሞክ ሰማህ አይደለ? ተውኝ እያለች ነው። እሺ ኢሉሚኔሽን ነው ጋይስ፣ ፑሽ አድርጉ።